አልተመለስኩም። ሊሊ ክብረት። ይቅርታ አልጠይቀው ቤቱ ሄጄ ነበር። ድንገት ግን ሼልፉ ላይ ስሜ የተጻፈበት ማስታወሻ ሳገኝ ብድግ አድርጌ መሀሉን ከፈትኩት። ልትሄድ ያሰበች ሰሞን ይላል። ማስታወሻውን ወደ ቦርሳዬ ከትቼ እመለሳለሁ ብዬው ቤቱን ለቅቄ ወጣሁ። ቤቴ ደርሼ በሬን ዘግቼ ማንበብ ጀመርኩ። ማስታወሻው ከተገናኘንበት እስከ ተለያየንበት ጊዜ ያሳለፍነውን ሁሉ ይዟል። እኔ ግን ልትሄድ ያሰበች ሰሞን ከሚለው ጀመርኩ። ስጨርስ ምን እንደተሰማኝ ለራሴ ማብራራት አልቻልኩም። ደግሜ ያነበብኩት። ከዛ ከባድ የጉልበት ስራ የሰራው ያህል ደከመኝ። ማስታወሻውን አስቀምጬ ጥቅልል ብዬ ተኛ። የራስ በደል ይደክማል። ያረኩት ሁሉ ተጽፎ ሳይው ደከመኝ። እዚህ ማስታወሻ ላይ ያለችው ሴት እኔ አይደለሁም ብዬ መካድ አሰኘኝ። በእርግጠኝነት ያን ሁሉ ሳደርግ ዳግም ወደሱ መመለስ እንደማልፈልግ እርግጠኛ ነበር። የሱ ነገር በቅቶኝ ንቄው ወጥቶልኝ ነበር። ግን ምንስ ቢበቃኝ፣ ምንስ ቀን ቢያገነኝ፣ ምንስ ከፍ ያልኩ ቢመስለኝ እንዴት ያን ያህል ጨከምኩ? እንዴት ያን ያህል ልቤ ደነደነ? ምን ሆኜ ነበር? ጊዜ የሰጠው ግን ድንጋይ ይሰብራል የሆንኩት። አንዳንዴ ስንጣላ የምናደርገው ነገር ዳግም በይቅርታ እንኳን እንዳይፈታ አድርገን ነው። አንዳንዴ ስንሰብር መጠገን ቢኖርበት እንኳን ዳግም እንዳይጠገን አድርገን ነው። አንዳንዴ መለየት መሄድ ስናስብ የምንሰራው በደል ልክ አይኖረውም። ያረግነው ሁሉ መልሶ ሸክም ለሚሆንብን ነገር። እኔም አልተመለስኩም። በደሌን በማስታወሻ ይዤ አድራሻዬን አጠፋሁ።